አናጺው ከንችን ዛሬ አናጺነት በአሜሪካ የሚለውን አብረን እንይ እና ዛሬ የማሳያችሁ የሚሆነው እንደምታዩት እዚህ ጋር ፓዲዮ በአሜሪካ ላይ ፓዲዮ እንዴት ነው የሚሰራው ከመሰረቱ እስከ መጨረሻው ድረስ ያለውን አብረን በመቆፈር በማስተካከል በመገንባት አብረን እንሰራለን። እስኪ ተከታተሉልኝና ይውልኝ። እዚህ ጋር እንደምታዩት ፋውንዴሽን የሚባለው ኮለም የሚባል እናንተ ጋር ኮለም ምናምን ነገር ነው የምትሉት፣ እኛ ፉተር እንለዋለን። ፉተሩን የፓዲዮን የሚሸከም ፉተር እንትን ኮለሙን የሚቆምበት ወደ መሬት የሚቆፈርበት ቦታ ላይ እየቆፈርኩ ነው። በማሽን መቆፈር ይችል ነበር፣ ግን ስራዋ በጣም ትንሽ ስለሆነች 5 ጉድጓድ ነው መቆፈር መሰለኝ እንደዛ ነገር ነውና ተውኩት። ፕላስ ደግሞ ማሽን ስትጠቀሙ የሆነ አደጋ የመድረስ እድሉም ሰፋ ነው። እኔ ያለሁበት አካባቢ ላይ በረዶ ምናምን ስለሚጥል መሬቱ በጣም ስለሚቀዘቅዝ ሚኒመም ሪኳየርመንት አለው ወደ ታች ዝቅ የምትሉበት ማለት ነው። ቢያንስ 42 ኢንች ወደ መሬት መቆፈር አለበት። ኢንች በሴንቲሜትር 1 ሜትር አካባቢ ነው የሚሆነው በሜትር። በኢንች ግን 42 ኢንች ይቆፈራል ማለት ነው ወደ መሬት ውስጥ። ከዛ ከቆፈራቸው ስፋት ደግሞ ቢያንስ 16 ኢንች ሚኒመም 12 ነው፣ ግን 16 ኢንች ወደ ጎን ትቆፍሩትና ሰፋ አድርጋችሁ ትቆፍራላችሁ። እዚህ ጋር እንደምታዩት መቆፈርና በነገራችን ላይ ይሄን ስቆፍር በጣም ብርድ ነበር። ቴምፕሬቸሩን ባሳያችሁ ኖሮ በጣም ብርድ ነበር። ለዛ ነው ዳራርቤ የምሰራው። ተቆፈሩ ወደ 5-6 ጉድጓዶች ናቸው እዚህ ጋር ተቆፍረዋል። አምሮበታል። ይቀረብ ይገባና ዙሪያውን አፈር ይገባል። ከዛ መሙላት ነው ስራው። አድካሚነት አለው ግን ኦኬ። ኮለሙን ካስተካከልኩ በኋላ እዚህ ጋር ታሽጎ ፕሪሚክስ እናንተ ጋር ፕሪሚክስ ነው የምትሉት፣ እኛ ደግሞ ሬዲ ሲመንት ኮንክሪት ይባላል። ሬዲ ኮንክሪት ኦልሬዲ ሬዲ ነው። በቃ ውሃና ምናምን ውሃ ጨምራችሁ ማብቃት ነው። ጠጠር አለው፣ አሸዋ አለው፣ ሲሚንቶ አለው፣ ሁሉ ነገር አለው። እንደምታዩት ቦካ በእጄ ነው። ማሽኑ አለኝ፣ ግን ማሽን የሚጠማችሁ ነገር መጨመር መገልበጥ ምናምን ይደብረኛልና ብዙም አይመቸኝም። እና እዚህ ጋር እንደምታዩት በእጅ አቦካሁት። ባላ እንትን ሌብል ይባላል። ምንድነው ስኳርዳ ምንድነው ሌብል ታደርጋላችሁ። ቀጥ ማለት አለበት ጋር ሌብል ቸክ ታደርጋለህ። ጨምራለህ። ቅድም ያያችሁት የሆነ ጥቁር ብረት ነገር የለም፣ እሱ ካናቱ ላይ ይገባና ወደ ላይ ደግሞ የሚሸከመው እንጨቱ የተቀቀለ እንጨት አለ። እሱን የምናስርበት ነው ብረቱ። ያኛው እዚህ ላይ ይሰካል ማለት ነው። ያ ብረት እንደምታዩት እንደዚህ ሲሚንቶን አስገባው፣ ብረቱን ላይ አስቀማው፣ ቀረቀርኩት። አዛ እንትኑ መጥቶ የኮለሙ እንጨት ፖስት ይባላል። ሰፖርት ቢም ወይም ደግሞ ፖስት ይባላል። እሱ እዚህ ላይ ይታሰራል። እዚህ ጋር ፎቶ ላይ እንደምታዩት ማለት ነው። ከዛ እንደምታዩት እዚህ ጋር የዴክ ፖስት ፉረር የሚባለው ኮንክሪቱ ሁሉም ተሞልቶ አልቋል። በሚቀጥለው የሚቀረውን ፍሬሚንጉን የፓዲዮ ፍሬሚንጉን ጨርሼ አሳያችኋለሁ። ቻናሌን ሰብስክራይብ፣ ፎሎ ማድረግ አትርሱ። አናጺው ካርፔንተር ዩቲዩብ ላይ አመሰግናለሁ።